ሰላም ጤና ይስጥልን እንዴት አላችሁ? ይህ ፊደል ግራፊክስ ነው። ከፊደል ግራፊክስ በዛሬው መረጃችን ከኮምፒውተራችን ላይ የማንፈልጋቸውን ፕሮግራሞች፣ ሶፍትዌሮች፣ አፕሊኬሽኖች እንዴት እንደምናስወግድ እንመለከታለን። እንግዲህ አንድ ሶፍትዌር ከኮምፒውተራችን ላይ ለጊዜያዊ አገልግሎት ለመጠቀም ፈልገን ጭነነው ሊሆን ይችላል። ወይም ደግሞ የሙከራ ሶፍትዌሮች መግዛት ስላልቻልን በ30 ቀን፣ የ15 ቀን፣ የሳምንት ሙከራ የሚሰሩ ሶፍትዌሮች አሉ የተለያዩ መግዛት የማንችላቸው እነዛን ተጠቅመን ሪሙቭ ስናደርግ ወይም ደግሞ አንኢንስታል ስናደርግ ሙሉ በሙሉ አንኢንስታል አይሆኑልንም። ያን አንኢንስታል ስናደርግ የምንጠቀመው እንግዲህ ብዙ ጊዜ የምንጠቀመው ኮንትሮል ፓኔል ውስጥ ገብተን እንደዚህ ገብተን ከዛ አንኢንስታል ፕሮግራም የሚል አለ እዛ እንገባና ከዛ የማንፈልገውን እንደዚህ እንመርጥና ራይት ክሊክ አድርገን አንኢንስታል ማለት እንችላለን ማለት ነው። ይኸው እንትኑን ሶፍትዌሩን ወይም ደግሞ ፕሮግራሙን ያጠፋልናል ማለት ነው። ወይም ደግሞ እንደዚህ ከመረጥን በኋላ አንኢንስታል እዚህ ጋር አንኢንስታል ብለን እንደዚህ በዚህ ማጥፋት እንችላለን ማለት ነው። ነገር ግን በዚህ አንኢንስታል ስናደርገው ፋይሉን ከነ ሬጂስትሬሽን ፋይሉ ወይም ደግሞ ውስጥ ላይ ኮምፒውተራችን ውስጥ ተደብቀው የሚቀሩ ፋይሎች አሉ። ለምሳሌ ይህን ሶፍትዌር ሪሙቭ አድርጌ ወይም አንኢንስታል አድርጌ ድጋሚ ለመጠቀም ፈልግ ልጫን ብል ኮድ ይጠይቀኛል፣ የይለፍ ቃል ሊጠይቀኝ ይችላል፣ ብዙ ነገር ሲሪያል ነምበር ምናምን ይጠይቀኛል ማለት ነው። ስለዚህ ይህ እንዳይሆን ሙሉ በሙሉ ሪሙቭ የሚያደርግልን ሶፍትዌር አለ። ያንን ሶፍትዌር ነው ዛሬ የማሳያችሁ። ያ ሶፍትዌር ሪቮ አንኢንስታለር ይባላል። ሪቮ አንኢንስታለር ፍሪ ሶፍትዌር ነው። የክፍያም አለው እሱን እናያለን ማለት ነው። ስለዚህ ጉግል ላይ እንግባና እንፈልገው ሪቮ ብላችሁ ጻፉና አርኤቪኦ ሪቮ በሉና አንኢንስታለር እንደዚህ ስለመጣለን እንደዚህ ብላችሁ ጽፉና ሰርች ታደርጋላችሁ ወይም ትፈልጉታላችሁ ማለት ነው። ከዚህ የመጀመሪያ ላይ ይኸው እንደዚህ ሪቮ አንኢንስታለር ዶት ኮም የሚላለ የኛውን ትመርጣላችሁ። ይህን ከመረጣችሁ በኋላ ዌብሳይቱ ይሄ ነው። ዌብሳይቱ እንደዚህ ይከፍትልናል ማለት ነው። የሪቮ አንኢንስታለር ዌብሳይት ይሄ ነው። እንግዲህ የገና ስለሆነ እንትን ሃፒ ሆሊዴይስ አፕ ቱ 50% ኦፍ ባይና ይላል። ሙሉ ሶፍትዌር መጠቀም ለምትፈልጉ ነው። ያው ፕሮ በክፍያ የሚሰጡት አገልግሎት ማለት ነው። ያኛው ብዙ አገልግሎት ብዙ ጠቀሜታ ያለው ግን ለኛ ሶፍትዌር የማንፈልጋቸውን ፕሮግራሞች ለማስወገድ ግን ፍሪ ቨርዥን አላቸው። ነፃ ሶፍትዌር አላቸው። ስለዚህ እሱን ዳውንሎድ ለማድረግ የት ነው የምንገባው? ዌብሳይቱ ላይ ቀጥታ ከገባን በኋላ እዚህ ጋር ዳውንሎድ የሚል አለ። ዳውንሎድ የሚለውን እዚህ ላይ ክሊክ እናደርጋለን ማለት ነው። እሱን ከነካን በኋላ እዚህ ጋር ይመጣልናል። ፍሪ ቨርዥኑ እዚህ ዳር ላይ ያለ ፍሪ ቨርዥኑ የሚያካትታቸው አገልግሎቶች ደግሞ የሚሰጠው አገልግሎቶች እንደዚህ ተዘርዝረዋል። እንዲሁም ደግሞ ሪቮ ፕሮ ቨርዥኑ እንትን አለ። ስለዚህ አንኢንስታለር ይሄን ደግሞ እነዚህ አንኢንስታል ለማድረግ የምንጠቀምበትን ማለት ነው። እዚህ ጋርም አለ ሶፍትዌራቸው ሬጅስተር ከዛም በላይ እንትን የሚያዘዳላችኋል። ነገር ግን የኛው ሪቮ አንኢንስታል ይሄኛው ካላችሁ በቂ ነው። ከዛ በላይ የተለያየ የኛውን ዳውንሎድ ማድረግ ትችላላችሁ። አሁን ለጊዜው እኛ ዳውንሎድ የምናደርገው እንግዲህ ሪቮ አንኢንስታለር ፍሪ የሚለውን ፍሪ ዳውንሎድ እንለዋለን። ፍሪ ዳውንሎድ እንግዲህ እዚህ ላይ ፍሪ ዳውንሎድ የሚል አለ። ሪቮ አንኢንስታለር ፍሪ ዳውንሎድ የሚል አለ። እሱኛውን ዳውንሎድ እናደርጋለን ማለት ነው። ፍሪ ዳውንሎድ የሚለውን ክሊክ እናደርጋለን። አሁንም ዳውንሎድ እንጨርስና መልሰን እንገናኛለን ማለት ነው። አሁን እየጨረሰልን ነው ዳውንሎድ አድርገው ማለት ነው። ስለዚህ ኦፕን ፎልደር እንለውና ያለበትን ማለት ነው ዳውንሎድ ያደረግነውን ሪቮ ሴታፕ ይላል። ሪቮ ሴታፕ የሚለውን ደብል ክሊክ ወይም ደግሞ ራይት ክሊክ አድርጋችሁ ራን ማለት ትችላላችሁ። እኔ ደብል ክሊክ ሌፍት ክሊክ አደርገዋለሁ። ከዛ ኦኬ እለዋለሁ። ከዛ በኋላ አግሪመንቱን አክሴፕት አድርጉ። አክሰፕት ዘ አግሪመንት የሚለውን እዚህ ጋር ትመርጡና ከዚያ በኋላ ኔክስት ትሉታላችሁ። ከዛ ክሬት ዴስክቶፕ ሾርት ከት የሚላለ ዴስክቶፓችሁ ላይ በምንፈልግ ጊዜ ከዛ ላይ አክሰስ እናደርገው እንድናገኘው ማለት ነው። ካልፈለጋችሁ ከሰርች ማድረግ ከፈለጋችሁ እንትን ማለት ይችላላችሁ። ግን ክሬት ቢያደርግላችሁ አሪፍ ነው። ክሬት ዴስክቶፕ ሾርት ከት የሚለውን ፒክ እንደሆነች ቦክሷ ከዛ ኔክስት እንላለን። ኢንስታል እንለዋለን ማለት ነው። ላውን ይችላል ይጀምርልን ፊኒሽ እንለዋለን። ስለዚህ አሁን ያው ወደዚህ ከፍቶልናል ማለት ነው። ሪቮ አንኢንስታለር ላይ እንደዚህ ይሄ ነው ሪቮ አንኢንስታለር ማለት ነው። እነዚህ ናቸው ዩዘር ኢንተርፌሱ ወይም ደግሞ ይህን ይመስላል።
ሲከፍትልን ማለት ነው። ኢንስታል ካደረግን በኋላ በዚህ መልክ ነው ፕሮግራሞቹን ደግሞ ወይም ደግሞ አፕሊኬሽኖቹን እንደዚህ የሚዘረዝርልን ማለት ነው። ስለዚህ ከዚህ ላይ የማንፈልገውን አፕሊኬሽን፣ ፕሮግራም ወይም ሶፍትዌር እንዴት ሪሙቭ እንደሚያደርግ እንመለከታለን ማለት ነው። ለምሳሌ እኔ የማልፈልገውን አንዱን ፋይል ማጥፋት ብፈልግ ከዚህ ላይ ወይም ደግሞ ሪሙቭ ማድረግ ብፈልግ የማልፈልገውን ፕሮግራም እመርጣለሁ ማለት ነው። ለምሳሌ እኛውን አንድ ብሬክ የሚለውን ሪሙቭ ላድርገው ወይም ደግሞ ባልፈልገውም እንደዚህ ከሰሌክት ካደርጋችሁ በኋላ ራይት ክሊክ አድርጋችሁ አንኢንስታል ማድረግ ትችላላችሁ። ወይም ደግሞ ከዚህ ጋር አለች ያው ከዚህ ጋር አንኢንስታል ማድረግ ትችላላችሁ። እንደዚህ ትሉታላችሁ ማለት ነው። ከዛ ነው እንደዚህ አንኢንስታል ስትሉት ኮንቲኒው ትሉታላችሁ። አር ዩ ሹር ዩ ዋንት ቱ ኮምፕሊትሊ ሪሙቭ አንድ ብሬክ ምናምን ይላል። የስ በሉት። ከዛ በኋላ አንድ ብሬክ ሰክሰስፉሊ ከኮምፒውተራችሁ ላይ ሪሙቭ ሆኗል ይላል። አሁን ሪሙቭ ሆኗል። ነገር ግን ውስጡ ላይ ተደብቆ የቀሩ ፋይሎች ይኖራሉ። ስለዚህ እነሱን ሙሉ በሙሉ ለማስወገድ ሬጂስትሬሽን ፋይሎች አሉ። እነሱን ለማስወገድ ምን እናደርጋለን ማለት ነው። እዚህ ጋር እነዚህ ሰሌክት የሚደረጉ አሉ። ሴፍ የሚል አለ፣ ሞዴሬት፣ አድቫንስድ የሚል አለ። እነዚህ እስካን ለማድረግ ማለት ነው። እስካን እንዲያደርግልን ከዛ በኋላ እኔ አድቫንስድ የሚለውን ትመርጣላችሁ። ከዛ እስካን እንለዋለን። እስካን እያደረገ ነው። የቀሩ ተቆርጦ የቀሩ ፋይሎችን አሁን ሬጅስትሬሽን ፋይል አያችሁ ከማይ ኮምፒውተር አለ። በዛ ውስጥ ገብቶ እንደዚህ የተደበቁ ፋይሎች እንትኖች አሉ። እነዚህ ሙሉ በሙሉ ነው የሚያጸዳልን ማለት ነው። ከዛ በኋላ እነዚህን እዚህ ጋር ያሉትን እንደዚህ መርጣችሁ ድሌት ከዚህ ጋር እንደዚህ ድሌት ማድረግ ትችላላችሁ። የምትፈልጉት ፋይል አጋጣሚ ካለ ማለት ነው። ካልሆነ ግን እኔ ሰሌክት ኦል እንደዚህ ትሉትና ሪሙቭ ሙሉ በሙሉ ማድረግ ስለሆነ የምትፈልጉት ሰሌክት ካደረጋችሁ በኋላ ድሌት ትሉታላችሁ። ኮንፊርም እንድታደርጉ ይጠይቃችኋል። ድሌት እለዋለሁ ማለት ነው። አሁንም የቀሩ ፋይሎች አሉ። ይሄ ከዘርዝሮ ያመጣልኛል። እነዚህም ድሌት ሆኖ ነው የሚለኝ። ከዛ ሰሌክት ኦል እለዋለሁ። ሁሉንም እመርጣለሁ ማለት ነው። ከዛ ድሌት እንደዚህ እለዋለሁ። አሁን ከዛ ሙሉ በሙሉ አጥፍቶልኛል። እንደዚህ ለስላሳ ቀን ለ15 ቀን የሙከራ ሶፍትዌር ሲሰጧቸው አንኢንስታል ስታደርጉ ሌሎች ሶፍትዌሮች እንደዚህ ሙሉ በሙሉ ሪሙቭ አያደርጉላችሁም ወይም ደግሞ አያጽዱላችሁም ከነ ሬጅስትሬሽን ፋይሉ ማለት ነው። ስለዚህ ይህን እንደዚህ አድርጋችሁ ፋይላችሁን ወይም ፕሮግራማችሁን በዚህ መልኩ ማስወገድ ትችላላችሁ ወይም ደግሞ ማጥፋት ትችላላችሁ ማለት ነው። ለዛሬ ከፊደል ግራፊክስ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። መልካም ቆይታ